የዕድሩ ስም ጠሪ በተስፋዬ ገብረአብ። ይህን ታሪክ የነገሩ ሁለት ጓደኞቼ ናቸው። ታሪኩ በዚሁ በአዲስ አበባ ልደታ በተባለ አካባቢ በትክክል የተፈጸመ መሆኑን እየማሉ ነው ያጫወቱ። ለአንባቢ በሚስማማ መልኩ አቅርቤዋለሁ። ዕለቱ ሰንበት ነው። ሰንበት ስለሆነ ነው መሰል ቀብር ላይ በርከት ያለ ሸኝ ተገኝቷል። በኦርቶዶክስ ሃይማኖት አማኞች ልማድና ደንብ መሰረት በቀብሩ የተገኘና ያልተገኘውን ለማጣራት የስም ጥሪ ይካሄድ ጀመረ። ስም ጠሪው ባሻ መላኩ እርጅና ተጭኗቸዋል። እርጅና በብርቱ ክርኑ የደቆሳቸው ቢሆንም ግን ድምፃቸው እንደ ባቡር ጥሩምባ ነው። በጸጥተኛው የመቃብር ስፍራ እየተንዘገዘገ ከአስክሬን ሸኙ ጆሮ ይደርሳል። እመት ፈትለወርቅ ሙሉ አቤት። 10 አለቃ እርገጤ ሽባባው አለው። ወይዘሮ ከበቡሽ ደሜ አቤት። አቶ ዳኜ ተምትም ምላሽ አልነበረም። አቶ ዳኜ አሉ ስም ጠሪው በድጋሚ። አለው የሚል ድምፅ ተሰማ። ይህን ጊዜ ሽማግሌው ስም ጠሪ እብድ የሚያህለውን ዶሴ አጥፈው እርሳሳቸውን ጆሯቸው ላይ ሰክተው ከፊታቸው ለተኮለኮሉት የዕድሩ አባላት ማስጠንቀቂያ ይሰጡ ጀመር። ስሙኝ ቀባሪዎች፣ እኔ ለአንቃዬ እስኪዘጋ የምጮኸው እንደ ፊሊፕስ ሬዲዮ ባትሪ ውጫ አይምሰላችሁ። በዚህ ዕድር በቀን አንድ ሰው ይሞታል። በየቀኑ ጮኻለሁ። በ75 ብር ደሞዝ በ75 ብር ስጮህ መዋሌ ወገኖችን ልጠቅም ካልሆነ ገንዘቧ ምን አላት? ስለዚህ ከአንድ ጊዜ በላይ አልጠራም። ውርድ ከራሴ። ቀሪ ተባልኩ ተብሎ ቅያሜ እንዳይመጣብኝ፣ ተቀጣው ተብሎ ወቀሳ እንዲወርድብኝ አልፈቅድም። ጆሮአችሁን ተክላችሁ ስማችሁን አዳምጡ። እኔ የቁራ ዘር የለብኝም። በሜዳ የሚጮህ ቁራ ነው። በየባህር ዛፉ በየገደሉ በዋርካ ላይ ተጎልቶ ሲጮህ የሚውል ቁራ ነው። እኔ ግን ቁራ አይደለሁም። ስም ጠሪው በተጨማደደች መሐረም ግንባራቸው ላይ ያጨፈጨፈውን ላብ አደራረቁና ጥሪውን ቀጠሉ። ወይዘሮ የዋላሸት ዓለሙ አለሁ አለ የወጣት ወንድ ድምፅ። ደሞ አንተ ማነህ? ልጃቸው ነኝ። ጥሪው ቀጠለ። አቶ ከበደ ማሞ ምላሽ የለም። ቀሪ ፊት አውራሪ የሸዋ ልዑል ግርማቸው ምላሽ የለም። ቀሪ እመት ጌጡ እሸቴ ታመዋል የሚል ድምፅ ተሰማ። ኮሎኔል ግንባሩ ጣሰው ልጃቸውን የሚድሩት ዛሬ ስለሆነ ፈቃድ ጠይቀዋል አለ አንድ ጎልማሳ። አቶ ተሰማ ታደሰ ምላሽ የለም። ቀሪ የዕድሩ ስም ጠሪ ግንባራቸውን በመሐረም እያበሱ ቀና አሉ። ስሙኝ ቀባሪዎች፣ ቀሪ በዝቷል። እንዴት ነው ነገሩ? አዲስ ድንኳን ገዝተን የምረቃ ግብዣ የተበላ ለታ ግን ዕድርተኛው ግልብጥ ብሎ ነበር የመጣው። ልብ በሉ ያሉን አባላት 315 ናቸው። ያን ዕለት ግን 327 ሰው ነው የተገኘው። 12 ትርፍ ሰው ነበር። መቼም የቀበርናቸው አባላቶቻችን ሰው ወክለዋል አይባልም። ቀብር ሲባል ግን ቀሪ ይበዛል። ይሄ ደግ ነው። ነግበኔ ነው ቀባሪዎች። ዛሬ ያልቀበርነው ነገ አይቀብረንም። ከነተረቱም ቀባሪ አታሳጣኝ ይባላል። ምክርና ተግሳጹን እንዳወቁ ጥሪውን ቀጠሉ። አቶ ኃይለ ራጉኤል ተካ አቤት። ወይዘሮ ኪሮስ ገብራይ አለሁ። ወይዘሮ አረጋሽ አባተ ምላሽ የለም። ቀሪ አቶ ኩራባቸው ታዬ አቤት። መምህር ገረመው ደበላ አቤት። ወይዘሮ የወርቅ ውሃ ታደሰ ምላሽ የለም። የዕድሩ ስም ጠሪ ግራ የተጋቡ መሰሉ። በድጋሚ ወይዘሮ የወርቅ ውሃ ሲሉ ድምፃቸውን ከፍ አድርገው ጠሩ። አሁንም ምላሽ አጡ። እኚህ ሴት እንኳን ከቀብር ቀርተው አያውቁም ነበር። ዛሬ የምነካቸው ልጅ ብለው አክተመተሙና ድምፃቸውን ከፍ አድርገው ለሶስተኛ ጊዜ ተጣሩ። ወይዘሮ የወርቅ ውሃ ታደሰ። ተወካይም ከሌለ ቀሪ ማድረጌ ነው። እንግዲህ ደጋግሜ አልጣራም ብያለሁ፣ ተናግሬያለሁ።
ወይዘሮ የወርቅ ውሃ ታደሰ። በዚህ ጊዜ አጠገባቸው ቆሞ የነበረ አንድ ጎልማሳ ሰው ወደ ጆሮአቸው ጠጋ ብሎ አንሾካሾከላቸው። ይዝለሉት ባሻ፣ ዛሬ የቀበርነው እኮ ወይዘሮ የወርቅ ውሃን ነው። ማን እንደሞተም አላወቁ ኖሯል። ሲጋራ ሲጋራ የሚሸተው ገላይ